ባይ ዘ ወይ እንደዚህ አይነቶቹ ሳሮች የዝንጀሮ ሳር ነው የሚባሉ። አይ ላቭ ኢት። ወፎቹ ዜማ ማ ዛሬ ያለሁት ጉለሌ የእጽዋት ማዕከል ነው። አብራችሁን ቆዩ። ሰላም እንዴት ናችሁ? ዛሬ እንግዲህ ይዤላችሁ የመጣሁትኝ በጣም የሚገርም ቦታ ነው የሄድኩት ዛሬ። አሪፍ ቦታ ነው። በቃ ላይን ይማርካል። እንደዚህ ስትረስ ያለባቸው ሰዎች በተለይ እዚህ ጋር ቢመጡ በጣም እረፍት ያገኛሉ። ንጹህ አየሩ እንዴት ደስ እንደሚል በቃ በጣም ገራሚ ቦታ ነው። ግን በሚገርም ሁኔታ መግቢያ ራሱ 50 ብር ብቻ ነው እና እንደዚህ አይነት ቦታዎች ላይ እየመጣችሁ የምትፈልጉትን ነገር ማድረግ ትችላላችሁ። የፎቶ ሹት ከፈለጋችሁ፣ ቪዲዮ ሹት ራሱ ከፈለጋችሁ በጣም ገራሚ ፕሌስ ነው። የሚገርም እይታ ነው ያለው። መንፈስን ለማደስ አንድ ሰው ከከተማ ወጣ ብሎ እንደዚህ አይነት ቦታ ማየት ከፈለገ እዚህ መምጣት ይችላል። ዛሬ በአዲስ ቪዲዮ መጥቻለሁ። እስኪ አዲስ ቦታ ላሳያችሁ። ደክሞኛል። ከምር ግን ሩቅ ባይሆን ነው ሌቪ መጣ። አጭር በጣም ፈጣን በጣም አጃይል ናቸው እንጂ በጣም ቶሎ ቶሎ ነው አቅጣጫ የሚቀይሩት። ሁለት ናቸው። እዚህ ጋር ከርከሮቹን በድጋሚ ያገኘናቸው። የሚገርመው ከርከሮቹ ተጎንብሰው በፊት እግራቸው ተንበርክከው ነው የሚግጡት። አንገታቸው አጭር ስለሆነ ቆመው እንደዚህ በአራት እግራቸው ወደ ታች ተጎንብሰው መጋጥ አይችሉም። ይሄ ነገራቸው በጣም አስገርሞኛል። ለመጀመሪያ ጊዜ ነው እንደዚህ በአካል ሳገኛቸው። ደግሞ በጣም አጭር ናቸው። እዚህ ጋር ደግሞ የቦታው ማማር በጣም እያስደነቀኝ ነበረ። ሁሉንም እያየው ነበረ ዞር ዞር እያልኩኝ። በጣም ነበር ደስ የሚለው። How would you like that? እንደዚህ yeah እንደዚህ እዚህ ጋር ደግሞ መቀመጥበት ቦታ እየፈለግን ነበረ፣ ግን በቃ ሁሉም ቦታ ስለሚያስጎመዥ መቀመጥ አልፈለኩም ነበረ። ሁሉንም ቦታ እየዞርኩ እያየሁኝ ነበረ። በጣም ደስ የሚል ነበረ። ሁሉም አረንጓዴ ነው ቦታውና በጣም ነው የሚያምረው። ሰፊ ስለሆነ ቦታው እንደምታዩት ብዙ አይነት የፎቶች መነሳት ትችላላችሁ። እዚህ ቦታ መጣችሁ እንግዲህ እንደዚህ እያላችሁ እኔን ፈታ ብያለሁ በደንብ። በቃ አይኗጅ ነበር የሆነብኝ። በዚህ አውሬ ካለ ግን በዚህ ይኸው ደረጃ እዚህ ጋር ነው። የሆነ ኮሽታ ባይ ዘ ወይ እንደዚህ አይነቶቹ ሳሮች የዝንጀሮ ሳር ነው የሚባሉ። ዝንጀሮ አለ ማለት ነው። ኧረ እዚህ ጋር ደረጃ አለ። በወፎቹ ዜማ ማ I love it. Oh my god. ስብሰባ አዳራሽ ነው የሚመስለው። ታውቂያለሽ? የሰርግ ምናምን ይመስለኛል። ፕሮባብሊ እንደዛ ይመስለኛል። በእኔ ቻናል አዳዲስ ቪዲዮዎችን ብለቅ ይሆናል። እንደዚህ አይነት አሪፍ ገራሚ ቦታዎችን፣ ደስ የሚሉ ፕሌሶችን እዚህ ጋር እየሄድኩኝ እቀርጻለሁ። የፀጉር ስታይል እንዲሁም ደግሞ የፀጉር ጤንነትን የምንጠብቅበት ቪዲዮዎች ነው የምፖስተው። ቻናሌን ሰብስክራይብ አድርጉልኝ፣ እንዲሁም ላይክ ሼር አድርጉልኝ ለሌሎችን። ይሄን ይመስላል የዛሬው ቪዲዮ። ተወዱታላችሁ። ይሄን ይመስላል።